እንደ ሰይጣን ጆሮ ይደፈነን የቀረ አንድ ሳምንት ነው ብትባል አታደርግ ማለት የምትፈልገው ጉዳይ ምንድነው? ብዙዎቻችን ይሄንን እንድንጠይቅ ብዙ ነገሮች ማድረግ እንችላለን። እኔ በፍጹም ማድረግ ሳላረገው መሄድ አልፈልግም ብለው የመጀመሪያው ነገር አንድ ሳምንት ለኔ በጣም በቂ ምን ለማለት መጀመሪያ በጣም ደስ ይለኛል ወደ ፈጣሪ ስለሚሄድ ከሞት በኋላ ህይወት አለ የሚባለው ነገር በጣም ስለሚናፍቀኝ የሆነች በጣም ደስ የሚል ዓለም ስላለ ደግሞ እንደ እምነት ነው ሁሉ ጊዜም የሚያርግልኝ ፈጣሪ እንደ እምነት ይሁን። ስለዚህ የመጀመሪያው ነገር ደስታ፣ ሁለተኛ ጊዜ ስለሰጠኝ ምስጋና አመስገኛለሁ። ሁሌ አመሰግናለሁ፣ ግን አሁን ደግሞ የበለጠ አመሰግናለሁ የሞት ጊዜን እንዳውቅ ስላደረገ። ይሄን አለማወቃችን ብዙም የጎዳን ብዙም የጠቀመን። ሌላ የቀሩኝ ንስሐ ያልገባሁባቸው ነገሮች ካሉ ንስሐ ገባሁ። ለምንድን ነው የተጠራሁት? ለምንድን ነው የተሰራሁት ብለህ ታምናለህ? ሁላችንም ለሆነ ጉዳይ እንደመጣን ነው የምናስበው፣ ወይም ደግሞ አሉ እንዲህ የሚያስቡ ሰዎች አሉ። የተጠራ ነው ምድር ላይ የኖር ነው የሆነ አገልግሎት ልንሰጥ የሆነ ነገር ልናደርግ። ምን ገባህ አንተ ስለራስህ? ለምን የተጠራህ? ለምን የተሰራህ? እኔ የተጠራሁት ክርስቶስን ለመሆን ወይ ለመምሰል። ምንም ነገር በዚህ ምድር ላይ አያስቀናኝም፣ አያጓጓኝም። ገንዘብ የሚገዛው፣ ስልጣን የሚያመጣው፣ ሀብት ምናምን የሚያመጣው፣ ዕውቀት ምናምን ትልቁ ነገር እኔን ምሰሉ አይደል ያለ፣ እኔን ሁኑ አይደል ያለ። በእኔ ብታምኑ በቃ ሁሌ አዲስ የሚሆንብኝ የክርስቶስ የመድኃኒዓለም ነገር ፍጽ ያስበዋል። እንኳን ልትሞት ሞተህ ትነሳለህ። ፈረስ መልኩ ሰው አምላክ ሆነ አምላክ ሰው ሆነ እኮ የተባለው እኮ በሱ የድንግል ማርያም ነገር ንጹህ ቅዱስን አምላክን ነገር በማህፀን መሸከም በቃ የሚገርመኝ ነገር ማለት ነው። እንደውም አንዳንድ ጊዜ ስለ ሃይማኖት ሲነሳ ኢየሱስ ክርስቶስ በእኛ ሙያ ሆነ የፊልም ድርሰት ካራክተር ክሬት ምናደርጋቸው አሉ አይደል? እኔ ሲወለድ አላየሁም አይደል? አምኜ እንጂ የሚመስጠኝ ታሪክ ካራክተር ራሱ የፊልም ፊክሽን እንኳን ቢሆን አምላኬ ኢየሱስ ክርስቶስ ነው። ይሄን ያህል ነው በቃ በክርስቶስ ያለ። ስለዚህ ለእኔ የተጠራሁት ቆሻሻ ኃጢአተኛ ደካማ ስለሆንኩ ነው እንጂ ሁሌ ደግሞ አሳይቶኛል። በእኔ ብታምኑ እኔ ያደረኩትን ብቻ አይደለም ከዛም በላይ ማለት ትችላላችሁ። የህይወት ፕሪንሲፕል ላይ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ አንኳኩ ይከፈትላችኋል ብሎ ለሚያምን ሁሉ ይቻላል። እሺ ብትሉ ለኔም ብትታዘዙ የምድርን ፍሬና በረከት ትበላላችሁ። እምቢ ብትሉ ሰይፍ። ሁልጊዜ ክርስቶስን ከቃሉ ጋር መድኃኒዓለምን የድንግል ማርያም ልጅ መሆን ወደሱ ማደግ በቀን ሰልፍለስ መሆን ፍስያውን እሱን መስለንና አምነን 2 እንጀራና 5 ነው ምናምን አሳ ምናምን ሺዎችን ማብላት ደስ አይልም? ኮምባይነሪ ትራክተሪ ዘር እንትን ብሎን ከዚህ በኋላ ማዳበሪያ ተወጡ የሚባለው ነገር መታመም አይደለም የታመመ መፈወስ ደስ አይልም? አይን ማብራት እንችላለን እኮ ስለ ቃል ገብቶልናል። እሱ ደግሞ በቃሉ ታማኝ ነው። ሰማይና ምድር ያልፋል እንጂ ቃል አያልፍም ብሏል። ለቃሉ ታማኝ የሆነ አምላክ ስለሆነ የሰናፍጭ ቅንጣት ወደሱ ማደግ ነው የኔ ደስታ።